ሰላም የዩቲዩብ ተመልካቾቼ እንደምናችሁ። ዛሬ ደግሞ መሃል አዲስ አበባ እምብርቷ ላይ የሚገኝ ቅንጡ አፓርትመንት እንመለከታለን። አብራችሁን ቆዩ። ይህም አፓርትመንት የሚገኘው ከሜክሲኮ ወደ ቄራ የሚወስደው ሃይዌይ መንገድ ላይ ሲሆን ቡልጋሪያ መብራቱ ላይ እናገኘዋለን። መንገዱም እንደምታዩት በሚገርም ፍጥነት እየተሰራ ይገኛል። ወደ አፓርትመንቱ ስንገባ እንደዚህ ሰፋ ያለ ሎቢ የሚጠብቀን ሲሆን ታዲያ በዚህ አይነት ስታንዳርድ የተሰራ ደግሞ አርኪቴክቸር እናገኛለን። ከሰባተኛ ጀምሮ መኖሪያው ሲጀምሩ ይሄን የመሰለ ሰፋ ያለ ኮሪደር ከዚህ ከመሰለው ቪው ጋር እናገኛለን። ይሄ መጀመሪያ አፓርትመንታችን ሲሆን እንደምታዩት ኮሪደር አልፈን ወደ አፓርትመንቱ የምንገባው። ሳሎናችን ይሄን ይመስላል። 217 ካሬ ላይ ያርፋል። ታዲያ አሁን ቅድመ ክፍያውን ነግራችኋለሁ፣ አጠቃላይ ክፍያዎቹን ወደ በኋላ ነግራችኋለሁ። ታዲያ ይሄን የመሰለ ቪው ከሳሎኑ ስናገኝ ይሄ ቤት ቅድመ ክፍያው 7,600,000 ነው፣ 20%። ታዲያ እዚህ ጋር ባልከኒ ያለን ይሄን የመሰለ መተከዣ ባልከኒ ያለን። ከባልከኒው ወደ ሳሎኑ ስንመለስ እዚህ ጋር ኪችናችን እናገኛለን። ኦፕን ኪችንም ሆኖ መሰራት ይችላል። እዚህ ጋር በክሎዝ ኪችን ነው እኛ የሰራ ነው። ወደ ኮሪደሩ ስንሄድ ደግሞ በሁለት በኩል ነው ይሄ ኪችን በር ያለው ማለት ነው። ወደዚህ ጋር ስንመጣ የማስተር ቤድሩማችን እናገኛለን። ማስተር ቤድሩማችን ይህንን ይመስላል። እዚህ ጋር ባዝሩሙ ከቬንቲሌሽን ጋር ስናገኘው ማስተር ቤድሩሙ እንደዚህ ሰፋ ተደርጎ ተሰርቷል ማለት ነው። በዚህ በኩል ደግሞ ባልከኒያችንን ከሳሎን ጋር ሼር እናደርጋለን ማለት ነው። በዚህ በኩል ደግሞ የማስተር ቤድሩም ቪዋችን ይህን ይመስላል። ከማስተር ቤድሩም ስንወጣ እዚህ ኮሪደራችን ፊት ለፊት ላይ ኮመን ባዝሩም ወይ ደግሞ የእንግዳ ባዝሩም እናገኛለን። እቺኛዋ የልጆች መኝታ ናት። የልጆች መኝታም ሆና እዚህ ጋር እንደምታዩት የራሷ ባዝሩም ይኖራታል ማለት ነው። ከሁለተኛው መኝታ ቤት ስንወጣ ይሄኛውን ኮሪደር እናገኛለን። በስተግራችን የሶስተኛው መኝታ ቤት አለ። አሁን እየገባንበት ያለው ደግሞ የሰራተኛ ክፍል ላውንደሪ እና የሰራተኛ ባዝሩም ነው። ይሄ ቤት 3 ባዝሩም አለው ማለት ነው። ይሄው የምንገባበት ደግሞ 229 ካሬ ላይ ያረፈ ሲሆን ማይ ፌቨራይት ዩኒክ ነው። ቅድመ ክፍያው ደግሞ 20% ማለት ነው 8 ሚሊዮን ነው። እንደምታዩት ከተማው ሙሉ ከሳሎናቸው ያሳያቸዋል። ታዲያ ከስፋቱም አንፃር እንደምታዩት ፕራይቬሲ የተጠበቀ ነው። ከሳሎናችን ወጥተን ወደ መኝታ ቤታችን ወይ ደግሞ ወደ ማስተሩ ስንወጣ ማስተሩ ይሄን ይመስላል። እንደምታዩት ባዝሩማችን እዚህ ጋር እናገኘዋለን። ማስተር ቤድሩሙ ይሄን ይመስላል። የማስተር ቤድሩሙ ቪው ደግሞ ተመልከቱት። ይሄኛው ሶስተኛው ዩኒታችን ሲሆን 220 ካሬ ላይ ያርፋል። እንዳልኳችሁ ቅድም ቅድመ ክፍያው ደግሞ ወይም ደግሞ 20% 7,700,000 ነው። ሳሎኑ እንደዚህ ሰፋ ወርቅቅ ብሎ ተሰርቶ ሲሆን ከሳሎናችን እንደዚህ ሙሉ ከተማውን ምንቃኝበት ሰፊ መስኮት አለን። መስኮት ብቻ ሲሆን በዚህ በኩል ደግሞ ባልከኒም ጨምራለን ማለት ነው። እስካሁን ያሳየኋችሁ ቤቶች እያንዳንዳቸው የጧት ብርሃን የሚገባባቸው። ታዲያ ይሄኛው ማስተር ቤድሩሙ እዚህ ጋር ማስተር ባዝሩሙ ሰፋ ተደርጎ እንደዚህ ተሰርቷል። ወደ መኝታ ቤቱ ስንመለስ ደግሞ እንደዚህ ሰፋ ያለ ብርሃን ይገባበታል። መግባት ብቻ ሳይሆን ከሳሎን ጋር ሼር የሚያደርገው ባልከኒ አለው ማለት ነው። ይሄኛው ትንሹና የመጨረሻው ዩኒታችን ሲሆን 168 ካሬ ላይ ያርፋል። እንደምታዩት በዚህ በኩል ኦፕን ኪችናችን አለ። ሰፋ ያለ ሳሎን እንደዚህ ተደንላቆ አለን። ቪዋችን ደግሞ ይሄንን ይመስላል። ታዲያ በወለል 4 አባወራሉ ይሄ አፓርትመንት። ወደ መኝታ ቤታችን ደግሞ በዚህ በኩል በኮሪደራችን በኩል ስንሄድ ማስተር መኝታ ቤታችን እናገኛለን። ማስተር መኝታ ቤቱ ይህን ይመስላል። ሰፋ ያለ ሲሆን በዚህ በኩል ባዝሩማችን አለ። ከሳሎኑ ጋር ደግሞ ተመሳሳይ የሆነ ቪው እዚህ ጋር እናገኛለን ማለት ነው። አሁን አጠቃላይ ዋጋውን ለመናገር ያክል 217 ካሬው የመጀመሪያ የነው 38 ሚሊዮን ሲሆን 229 ደግሞ 40 ሚሊዮን ይሆናል። 220 ደግሞ 38 ሚሊዮን 500,000 ነው። አጠቃላይ ክፍያው 168 ካሬው ደግሞ 29 ሚሊዮን 400,000 ነው። እነዚህ አጠቃላይ ዋጋቸው ነው። በካሬ በ175,000 ነው። በፉል ፊኒሽድ በኢምፖርተድ ማቴሪያሎች ነው የምናስረክባችሁ። በ6 ወራት ጊዜ ውስጥ ተጠናቆ የምትረከቡት ይሆናል። ታዲያ እያንዳንዱ ቤቶች 3 መታጠቢያ ያላቸው። በተመሳሳይ ደግሞ ከትንሿ ቤት ወይ ደግሞ ከ168 ካሬ ውጪ ሁሉም ክሎዝ ኪችን ወይ ደግሞ ዝኩሽና ናቸው። ታዲያ ይሄን አፓርትመንት 20% ቅድም ስንጠቅሰው የነበረውን ዋጋ ከፍላችሁ የቀረውን በአንድ ዓመት ጊዜ ውስጥ መክፈል ትችላላችሁ። በፉል ፊኒሽድ ስለምናስረክባችሁ 10 ሳንቲም ቢሆን ለፊኒሺንግ አታወጡም ማለት ነው። ታዲያ ይህን ቤት ከወደዳችሁት ለሳይት ጉብኝት ሆነ ለበለጠ መረጃ ከስር ባሉ ስልኮች ደውሉልን፣ እንዲሁም ዋትስአፕ ላይ አውሩ። መልካም ቀን፣ መልካም ውሎ።